ለሰዎች የምንጠቅምና ለእግዚአብሔር የምንጠቅም ሰዎች ነን። ስለዚህ መገልበጥ መቻል አለብን። በሐሳብ መገልበጥ መቻል አለብን። በአስተሳሰብ መገልበጥ መቻል አለብን። በምንሰራው ነገር ሁሉ መቀየር መቻል አለብን። ተቀየር ያለ ነው እግዚአብሔር ቃል። ተቀይረ ለሰው ሁሉ የሚመች ሰው ሁን። ምታገለግል ምሰራነ በቤት ላይ የምሰራነ በየቤት ሰራተኛ ነህ፣ ነጋዴ ነህ፣ በንግድና በአገልግሎት በሆነ ነገር የተሰማራ ሰው ነህ። መገልበጥ መቻል አለብን። ካልተገለበጣችሁና ካልተቀየራችሁ ራሳችሁን ቼክ ማታደርጉ ሰዎች ከሆናችሁ ለሰዎች መሆን አትችሉም። ወንድሜ እህቴ ይህን ቪዲዮ የምትመለከቱ ቅዱሳን በሙሉ ዛሬ በዚህ ቃል እመክራችኋለሁ። ተገልበጡ ብያችኋለሁ። መገልበጥ በአንተ ላይ መልክ አይወጣም፣ ውበት አይመጣም። እግዚአብሔር አምላክ እኛ እንድንገለበጥና እንድንቀየር ይፈልጋል። ወንድሜ የምሰማኝ እንድትገለበጥ እፈልጋለሁ። ስለዚህ የእርጅና ወራት መጣ፣ ደከመ፣ አረጀ፣ ሳይገለበጥና ሳይጠቀም ከእስራኤል ነገዶች አንደኛው ሆኖ ኤፍሬም ሳይገለበጥ እርጅና መጣበት።